አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ የስደት እህቶቼ አንዳንድ እህቶቼ በስደት ዓለም ላይ ያለ ነው እህቶቼ ማለት ነው። እኔ ብዙ ልጆች እያጋጠመኝ ነው እና እራሳችሁን ጠብቁ። አላህ ሱብሃነሁ ወተዓላ ደግሞ አላህ ይጠብቃችሁ ማለት ነው። ለምን መቼም ራሳችሁን ትጠብቁ ነው አይደለም ሁለመናውም የሚገኘው ማለት ነው። ራስን መጠበቅ የሚያህል ነገር የለም። የጀማ ራሳችንን እንጠብቅ በቃ ሁለመናውም ማለት ነው። ለምን ራስ ታልተጠበቀ ለምን ተብሎ እሺ እንዴ ተረጋይስ እንዴት ነው? እስኪ ራሳችንን እንጠብቅ እንዴ። በምግብ እየተጎዳን ስንት አላችሁ ወላሂ በምግብ የምትጎዱ ስንት አለን። ካልሆነ እየገዛችሁ ተምሬን ወላሂ በምግብ አትጎዱ። ለምን ታገራችሁ መጣችሁ እንዴ? መጀመሪያ ራሳችሁን ጠብቁ። አላህ ሱብሃነሁ ወተዓላ ደግሞ አላህ ይጠብቃችሁ። ሰርታችሁ ብልት እቤት ያለውን መቼም የቀረበላችሁን እየሰራችሁ ብሉ ጋይስ። ሰረት በለት እኔ ነገሩ በፊት እኔ መጀመሪያ እንደዛ ነበርኩኝና የሆነ ችግር ላይ ጥሎኝ ነበረ። ተምሬን ነው ህመም ላይ ጥሎኝ ነበር። በጣም ከባድ ማለት ነው። እና እባካችሁ እህቶቼ በስደት ዓለም ያላችሁ ምግብ እቤት ተለለ ገዝታችሁ ብሉ። ገዝቶ መብላት የሚያህል ነገር ስለሌለ ማለት ነው። ስለዚህ ዝም አትበሉ፣ እራሳችሁን ጠብቁ። አላህ ደግሞ አላህ ይጠብቃችሁ። ምግብም ሆነ ለማንኛውም ራሳችንን ተምሬን ነው። አንደኛ ምግብ ታልበላን ለብዙ አይነት ኢንፎርሜሽኖች ብዙ አይነት ችግሮች ነው እኛ ላይ የሚፈጠረው ማለት ነው። ቢያመን እንኳን እኔ አንድ ጊዜ እንደዚህ መጀመሪያ እንደመጣሁ ማለት ነው ምግብ አልበላም ነበረ። በጣም ብዙ ሰዎች ነበሩ የዛን ሰዓት ብስሚላህ ረህማን ረሂም ወላሂ እያዞረ እየጣለኝ ማለት ነው። ስንት ቀን ሙሉ እየወደቅኩ እየተነሳሁ ጠንክሬ የተሰራ ሱብሃንአላህ ወላሂ ይገርመኛል አሁን ለራሱ ማለት ነው። በጣም እንትን የሚል ነው እና 2 ቀን ሙሉ ስተኛ ኧረ ተኝታለች ሰራተኛዬ ብላ አንድ ቀን ውሃ እንኳን አላቀረበችልኝም። በባዶ ቤት ማለት ነው። መነሳት አቅቶኝ ተክፍሌ ኩሽና ሂጅ ውሃ ለመጠጣት እና እህቶቼ እኔ በበኩሌ በራሴ ማለት ነው በራሴ እንትን ያለኝን ነው የምነግራችሁና ምግብ ብሉ። ብዙ እህቶች አሉ እንደዚህ እያሉ የሚነግሩኝ ማለት ነው። እኛ የምግብ እጥረት አለ እቤት የለም እንዴ ግዙ። እናንተ ሰዎቹ አልገዛም ታሉ ግዙ፣ እየገዛችሁ ብሉ። ታምሬን ነው መጀመሪያ ራስ እንዴ ራስን የሚያህል ነገር አለ እንዴ ጋይስ? እኛው ራሳችንን ተጣልነው ምን ዋጋ አለው እንዴ? ራሳችንንማ መጣል የለብንም ጋይስ። ራሳችንን እንጠብቅ በቃ። ደግሞ ስራውንም አለ አይደለ እየሰራን የአማችንን እየሰራን ታማችን በላይ አንስራ እንዴ። ታቅም በላይ ተሰራን ደግሞ ራሳችን ነው የምንጎዳው። በአማችን እየሰራን ምግብም ተለለ እየገዛን ደግሞ የሚገዙ ተሆኑ መናገር ግዴታችሁ ነው። አትፍሩ። ስደት ላይ እርግጥ ያስፈራል። አዲስ ስለሆናችሁ በተለይ በጣም ነው የሚያስፈራው። ግን ቢሆንም መቼም ሀገራችን ላይ ስንወጣ ተስፋ ቆርጠን ሁሉን ነገር ትተነው ስለሆነ በቃ መናገር ግዴታ ነው። ስለዚህ እህቶቼ እንደ ራሴ እቤት ምግብ ተለለ እየገዛችሁ ብሉ፣ ራሳችሁን ጠብቁ። በብዙ ነገሮች ብርም ለማግኘት ሁሉም ነገር ብዙ ነገሮች አሉ ላይ ለማግኘት ስራ ሰርተን ለማግኘት
እርሜ ለእህቶቻችን። ብዙ እህቶች አሉ የሚያጠናክሩ፣ ወደ እነሱ እየተቀላቀሉ ብንሰራ በጣም አሪፍ ነው እላለሁ ጋይስ። አላህ ሱብሃነ ወተዓላ ደግሞ አላህ ይጠብቀን፣ ለእኛም ቀላል አላህ ያድርግልን። ጠንክረን የምንሰራበትን እውቀት አላህ ይስጠን። እህቶች አይዟችሁ፣ አላህ ይጠብቃችሁ። ሁላችሁም በያላችሁበት መልካም ብያለሁ።